እኚህ ባለሙያ በጥልቅ ትንፋሽ ይገርምሃል፣ የግድብ ብዙ ፈተናዎችን ያለፈ በስተመጨረሻም ችግርና መፍትሄውን ያገኙለት ጠቅላይ ሚኒስትር ዶክተር አብይ አህመድ ሲመጡ ነበር አሉኝ። እንዴት ስል በጉጉት ጠየቅኩ። እሳቸውም እውነተኛውን ታሪክ እንዲህ አጫወቱኝ። ታውቃለህ፣ ሳሊኒ የተባለውን የጣሊያን ኮንትራክተር የግድቡን የሲቪል ክፍል ሲቪል ፓርት በቅንነት ሲሰራ የኤሌክትሪክ ክፍሉን የወሰደው ሜቴክ ግን አገራዊ ኃላፊነት በጎደለው መልኩ በተለይም የግብፅና የሱዳን ሌሎችም የዓለም አቀፍ የቴክኒክ ባለሙያዎች ጫና እንዲበረታ ምክንያት ሆኖ ነበር። አሁን እዚህ ላይ የአካዳሚክ ትንተና ስናደርግበት የሜቴክ ድርጅቶች የሀገርን ጥቅም አሳልፎ ከመስጠት ያለፈ የውስጥ መረጃን በማቀበል የውጭና የውስጥ ጫና እንዲበዛ ምክንያት ነበር። ባለሙያው በስሜት እየተንገበገቡ ጨዋታ ቀጠልን። ይገርምሃል፣ ሜቴክ የቀበራቸው ተርባይኖች ከደረጃ በታች ነበሩ። ይህ ደግሞ የግድቡን ግንባታ በዓለም አቀፍ የቴክኒክ ሕግ እንዲሰረዝ ሊያደርግ የሚችል አደጋ ነበር። ለዚህም ነው ግብፅና ሱዳን በተከታታይ የግድቡ ቴክኒካል ፓርት ይጠና የሚል ጥያቄ ለከፍተኛው ምክር ቤት በተደጋጋሚ ያቀርቡ የነበረው። ይህ ጥያቄ የመጣው ከውስጥ መረጃ ባንዳ ውጤት ጭምር ነበር። ሜቴክ በህዳሴ ግድብ ላይ የሰራው ስህተት ባጭሩ የሚገለጽ አይደለም። ለቀድሞው ጠቅላይ ሚኒስትር ኃይለማርያም ደሳለኝ እንኳን የማይታዘዝ ተቋም ነበር። ታሪኩን ለመስማት በጉጉት እየጠበቅኩት ነው። ትንፋሹን ይውጣል፣ ይቅበዘበዛል። ከዛስ አልኩት። አየህ፣ ፈጣሪ ፈቅዶ የለውጡ መንግስት በመጣ ማግስት ጠቅላይ ሚኒስትር ዶክተር አብይ አህመድ ግድቡን ለመጎብኘት ከመጡ በኋላ የወሰዱት ጥልቅ ግምገማ ግድቡን በተደጋጋሚ እንዲጎበኙት አደረጋቸው። እንዲያውም ሚኒስትሩ ከ2 ወራት በላይ እዛው ጉባ ቆይተው ነበርና የተለያዩ ስብሰባዎቻቸውን ጭምር እዛው በማድረግ የግድቡን መዘግየት ምንጭና መፍትሄ ማፈላለግ ተያይዘው ነበር። ወታደርም አይደሉ። ሁሉንም ሰራተኞች ሰብስበው ጠየቁ። ሰራተኛውም 2 መሰረታዊ ችግሮችን አነሳ። የመጀመሪያው የሰላምና የጸጥታ ችግር ነበር። ሁለተኛው የዕቃ አቅርቦት ችግር። ጠቅላይ ሚኒስትሩ ውሎ አዳራቸው እዛው ጉባ ነበር። ቀን ከሌት ችግሮቹን ከጠረጴዛው ላይ አንስተው መፍትሄ ማበጀት ጀመሩ። ግብፅና ሱዳን ደግሞ በውስጥ የመረጃ ሰጪዎቻቸው ምክንያት ኢትዮጵያ ግድቡን ትገነባለች በሚል እረፍት አልባ ክሶችን ያቀርቡ ነበር። በወቅቱ በሁሉም ክልሎች ሰላም አልባ ነበርን። የትግራይ ጠቅላይ ሚኒስትሩ ከዚሁ ግድብ አይናቸውን ለደቂቃም ቢሆን አልነቀሉም ነበር። የተለዩትን ችግሮች አንድ በአንድ ወደ መፍታት ገቡ። በነገራችን ላይ ሳሊኒ የተባለው ድርጅት ክፍያ ማግኘት የጀመረው ዶክተር አብይ አህመድ ወደ ስልጣን ከመጡ በኋላ ነው። የሌሎች ግብአት አቅራቢዎችና ኮንትራክተሮች፣ ትራንስፖርት ሰጪዎች ድርጅቶች ፋይናንስ ማንቀሳቀስ የጀመሩትም እሳቸው ከመጡ በኋላ ነው። የተቋራጮቹ የፋይናንስ ችግር ሲፈታ ቆሞ የነበረው ግንባታ በፍጥነት መንቀሳቀስ ጀመረ። ሎጂስቲክ
በገፍ እየቀረበ የጸጥታ ችግሩን ለመፍታት ከፍተኛ ጀነራሎችና የጦር አዛዦች ለቀጠናው ተመደቡ። ሰላሙ ተረጋገጠ፣ ግንባታውም ተሳለጠ። ደስ የሚል የግንባታ ሂደት ነበር። ዓመታት ፈጅቶ ከፍተኛ ቢሊዮን ብሮች የሰው ኃይል ፈጅቶ የተቀበረውን ተርባይን ከተቀበረበት ለማውጣት በቀን ከፍተኛ ቁጥር ያለው የሲኖትራክ ጭነት እየወጣ ከ1 ዓመት በላይ ፈጅቷል። ይህ ታሪክ አሁን እንደ ቀልድ ሲነገር ይገርማል። በህዝብ ገንዘብና ጉልበት ሲቀልድ የነበረው ማንም አይነካኝም አገር በቀል ድርጅት ነኝ ሲል የነበረው ሜቴክ በፖለቲካ ሽፋን የግድቡን ግንባታ ሲገድል ነበር። በስተመጨረሻ ዶክተር አብይ አህመድ በወሰዱት ቁርጠኛና እልህ አስጨራሽ አቋም ዛሬ የደረሰበት ደረጃ ላይ ደርሶ ግድቡ ተጠናቋል። ብዙ ሰው የማያውቀው እውነት ብዙ ነው። ዶክተር አብይ አህመድ ለህዳሴው ግድብ ህልውና በወሳኝ ሰዓት የተገኙ ክስተት ናቸው ብዬ ነው ማስበው እያለ ይቀጥላል።